ሻሎም ሻሎም በዓለም ዙሪያ ያላችሁ ቅዱሳን ኢትዮጵያውያንና ኤርትራውያን እንዲሁም ይህን ድምፅ የምትሰሙ ሁላችሁ የጌታ ጸጋና ሰላም ባያላችሁበት ይብዛ። ዛሬ እንግዲህ እግዚአብሔር እድልና ጊዜ ሰጥቶናል። በዚህ በሰጠን እድል በሰጠን ጊዜ ደግሞ እግዚአብሔርን እናመሰግናለን፣ እግዚአብሔርን እናከብራለን፣ እግዚአብሔርን በሕይወታችን ላይ የበላይ እናደርጋለን። ኢየሱስ ክርስቶስ ጌታ ነው። የምትገቡ ቅዱሳን ይህን የምታዩ ሰዎች ሼር አድርጉ። መልእክቴ ለሌሎች ለወዳጆቻችሁ እንዲደርስ ለጓደኞቻችሁ እንዲደርስ ሼር አድርጉ። ኢየሱስ ክርስቶስ ጌታ ነው። ባርካችሁ፣ ብሩካን ናችሁ። የገባችሁ ያላችሁ ቅዱሳን መልእክቴ ለብዙዎች እንዲደርስ ሼር አድርጉልኝ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ መልካም ነው። ዛሬም እግዚአብሔርን አምላክ በስፍራው ሆኖ ለጠበቀ በስፍራው በቦታው ሆኖ ስፍራ ሳይለቅ ቦታውን ሳይለቅ መሰዊያውን ሳይለቅ እግዚአብሔርን ለጠበቀ እግዚአብሔርን ለታገሰ እግዚአብሔር አምላክ ዛሬ በኢየሱስ ስም ይመጣለታል። ዛሬ እግዚአብሔር አምላክ ከመልሱ ጋር ይመጣለታል። እግዚአብሔርን አምላክ የጠበቀ አያፍርም። እርሱን ተስፋ አደረገ አይጸጸትም። ዛሬም የጠበቅከው ጌታ የጠበቅሽው ጌታ በኢየሱስ ስም በስፍራሽ ከመልስ ጋር ይመጣል። መልስሽን በስፍራሽ ያመጣልሻል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ። ዛሬም የእግዚአብሔር ማዳን ለአንድ ሰው ይሆናል። የእግዚአብሔር ማዳን ለአንድ ሰው ይሆናል። በስፍራው ላይ እግዚአብሔርን የጠበቀ እግዚአብሔርን ያገኘዋል። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ሃሌሉያ! ሼር አድርጉ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ዛሬ ባለህበት ስፍራ ባለሽበት ስፍራ እግዚአብሔር አምላክ መልስን ይዞልህ ይመጣል። መልስህን ትቀበላለህ። መልስሽን ትቀበያለሽ። የጠበቅከው ጌታ የታገስከው ጌታ እርሱ አያሳፍርም። የጠበቅነው ተስፋ ያደረግነው የታመንነው ጌታ በጌታ በኢየሱስ ስም አያሳፍረንም። እግዚአብሔር ተስፋ ያደረግነው እርሱ አያሳፍረንም። እግዚአብሔርን ተስፋ የሚያደርጉ እነርሱ አይጸጸቱም፣ እነርሱ አያፍሩ። የእግዚአብሔር መለኮታዊ ጉብኝት የእግዚአብሔር መለኮታዊ ጣልቃ ገብነት እግዚአብሔርን በስፍራው ለሚጠብቀው እግዚአብሔርን በቦታው ታምኖ ለሚጠብቅ እርሱ እግዚአብሔር ታማኝ አምላክ ነው። እርሱ እግዚአብሔር ሕያው አምላክ ነው። አልችልም አይልም፣ አቃተኛ አይልም፣ ከበደኛ አይልም። ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ ሰው ያልቻለውን ጓደኛ ያልቻለውን ቤተሰብ ያልቻለውን እኛ ያልቻልነውን ጉዳይ የሚችል የእግዚአብሔር እጅ በስፍራችን በመሰዊያችን ላይ ይመጣል። በመሰዊያ ላይ እግዚአብሔርን ጠብቀ አያሳፍርም። እግዚአብሔርን በስፍራ ጠብቀ አያሳፍርሽም። በስፍራሽ ላይ እግዚአብሔርን ታግሰሽ እግዚአብሔር አያሳፍርም። እግዚአብሔር ይመልስልሃል። እግዚአብሔር ይመልስልሻል። እግዚአብሔርን ጠርቶ ያፈረ የለም። እግዚአብሔርን ብሎ የከሰረ የለም። ለእርሱ ለታመኑ እሱ ታማኝ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለእግዚአብሔር ነው። እየገባችሁ ያላችሁ ቅዱሳን ሻሎም። የእግዚአብሔር ጸጋ ከእናንተ ጋር ይሁን። የእግዚአብሔር ጸጋ ከአንቺ ጋር ይሁን። የእግዚአብሔር ጸጋ ከአንተ ጋር ይሁን። በጌታ በኢየሱስ ስም የጠበቅከው ጌታ በስፍራ የጠበቅከው በጸሎት ቦታ በመሰዊያ ላይ የጠበቅከው ያ አምላክ ዛሬ በኢየሱስ ስም መልስ ይሰጥሃል። ያ አምላክ ዛሬ ይመለስልሃል።
ስፍራህን ሳለቅ ጠብቃል። ስፍራህን ሳለቅ ጠብቀሻል። ቦታ ላይ ጠብቃል። እግዚአብሔር አምላክ ባለበት በዚያው ስፍራ ላይ ከመልስ ጋር አገናኝሃል። በእውነት እግዚአብሔርን በስፍራው የጠበቀ አያፍርም። በእውነት እግዚአብሔርን ታምኖ የጠበቀ አያፍርም። በእውነት እግዚአብሔርን ታምኖ የጠበቀ አይከስርም። እግዚአብሔር አምላክ የመልስ አምላክ ነው። እግዚአብሔር አምላክ ጊዜ የሚበላ፣ እግዚአብሔር አምላክ ዕድሜህን የሚበላ፣ እግዚአብሔር አምላክ የኪሳራ አምላክ አይደለም። ቀናትን ቆጥሮ ዘመናትን ቆጥሮ ነገርህን የሚያስይዝ ነገርህን የሚያስጨብጥ የበረከት አምላክ ነው። እግዚአብሔር አምላክ የመልስ አምላክ ነው። ጠብቀ አታፍርም። በስፍራ ላይ እግዚአብሔርን ታምነ ጠብቀ፣ እግዚአብሔርን ታምነሽ ጠብቀሽ፣ እግዚአብሔር በፍጹም አያሳፍርሽም። እግዚአብሔር በፍጹም አያሳፍርም። አያሳፍራችሁም። የታመንከው ጌታ አያሳፍርህም። እርሱን ጠብቀ እግዚአብሔር አንተና ፀሐይ ነሽ። ጌታ ይባርክሽ በኢየሱስ ስም። እግዚአብሔር አያሳፍርሽም። ዛሬ እንደዚህ ይሆናል። እግዚአብሔር አምላክ የዘገየባችሁን የቆየባችሁን መልስ ጠብቃችሁ ታግሳችሁ ስፍራ ልትለቁ በቀረባችሁበት ጉዳይ፣ ቦታ ልትለቁ በቀረባችሁበት ጉዳይ እግዚአብሔር አምላክ በ11ኛው ሰዓት እግዚአብሔር አምላክ ባለቀ ሰዓት እግዚአብሔር አምላክ በሮች ተዘግተው ሳለ ጌታ ድንገት መጣ እንደሚል በዘጋችሁበት ጉዳይ ባለቀ ጉዳይ ላይ እግዚአብሔር ድንገት ይመጣል። ያንተ ጌታ እግዚአብሔር ድንገት ይመጣል። አንተ ጨርሰ፣ እኔ ጨርሰን፣ እኛ ጨርሰን፣ እግዚአብሔር አምላክ ግን ድንገት ይመጣል። እኛ ዘግተናል፣ እኛ ጨርሰናል፣ ከኛ ጉልበት በላይ ነው፣ ከኛ አቅም በላይ ነው። ግን እኛ ተስፋ በቆረጥንበት፣ እኛ በጨረስንበት፣ እኛ አለቀ ባልንበት በዚያ ባለቀ ሰዓት ባለቀ ደቂቃ በስፍራችን መልስ ይመጣል። ባለንበት ቦታ መልስ ይመጣል። እግዚአብሔራዊ መልስ፣ የሰው እጅ የሌለበት፣ የሰው ክንድ የሌለበት። እግዚአብሔርን እስኪ ጠብቅ አታፍርም። ጠብቀሽ አታፍሪም። የጠበቅከው ጌታ አሳፍርም። የጠበቅሽው ጌታ አሳፍርሽ። ለታመኑበት እሱ ታማኝ ነው። ለጠበቁት ለታገሱት በበዓል 50 ጊዜ ከኢየሩሳሌም አትውጡ፣ እዚያው ጠብቁ፣ በጸሎት እየተጋችሁ ጠብቁኝ ብሎ ለጠበቁት ለሐዋርያቱ የሰጠውን ተስፋ ያን መንፈሱን ከላከ ያን መንፈሱን ካወረደ ዛሬ ጠብቀኝ ባለበት ሰዓት ጠብቀኝ ባለሽ ቦታ እግዚአብሔር አምላክ መልስን ይልክልሃል። መልስን ይሰጣል። መልስን ይሰጣችኋል። መልስን ትቀበላላችሁ። መለኮታዊ መልስ። ዛሬ አንድ ሰው በኢየሱስ ስም በስፍራው በአድራሻው እግዚአብሔር አምላክ ለጠበቀ እግዚአብሔርን አምላክ ብቻ ተስፋ ላደረገ እርሱ መልስ ይሰጣል። እርሱ መልስ ይሰጣል። ታምኖ ለጠበቀው በስፍራው እርሱ መልስ አለው። ኢየሱስ ክርስቶስ ጌታ ነው። እየገባችሁ ያላችሁ ቅዱሳን ከኔ ጋር አንድ አጭር ቃል እግዚአብሔርን ቃል እናያለን። ኢየሱስ ክርስቶስ ጌታ ነው። በምሳሌ መጽሐፍ ምዕራፍ 27 ከቁጥር 8 ጀምሮ 8 ላይ ያለችውን ቃል ነው መነሻ አድርጌ ዛሬ የምናየው። ኢየሱስ ክርስቶስ ጌታ ነው። ዛሬ እስቲ አንድ ሰው እንደዚህ ይበል፣ ስፍራዬን አልለቅም። በመጠበቂያ እግዚአብሔርን እጠብቀዋለሁ። ጠብቀኝ ባለበት እግዚአብሔርን እጠብቀዋለሁ። መሰዊያዬን ባለበት በዚያ እጠብቃለሁ። ኢየሱስ ክርስቶስ ጌታ ነው። የሚገርመው መጽሐፍ እንዲህ ይላል። ምሳሌ መጽሐፍ ምዕራፍ 27 ቁጥር 8 ላይ ስፍራውን የሚለቅ ሰው ይላል። ስፍራውን፣ ቦታውን፣ ቤቱን እግዚአብሔር ጠብቅ ያለበትን ስፍራ ለቆ ይላል። ስፍራውን የሚለቅ ሰው ይላል። ቤቷን ጥላ እንደምትበር ወፍ ነው ይላል። ኦልሬዲ አንድ ወፍ በጠዋት ወጥታ ተነስታ
ከተማውን ሀገሩን ዞራ ነው የምትመለሰው። በዚያ እሷ በወጣችበት ጎጆዋ ቤቷ ምን ይግባ ምን ይውጣ ምን ትደረግ የምታውቀው ነገር የለም። ኦልሬዲ ቤቷን ጥላ ወጥታለች፣ ስፍራዋን ጥላ ወጥታለች። በዚያ ሰዓት ጠላት ሊያጠቃም ይችላል። ቤቷን የፈለገው መቶ ሊበዘብዘው ይችላል። እንደዚሁም እግዚአብሔርን ባስቀመጠበት ስፍራ የማይቀመጥ ሰው፣ እግዚአብሔርን በስፍራው ሆኖ የማይጠብቅ ሰው እቺ ወፍ በራ ጥላ እንደሄደች ስፍራዋን ቤቷን ጥላ እንደሄደች ጠላት መጥቶ ቤቷን ስፍራዋን ቤቷን ቢበዘብስ እንደማታውቅ ምንም ሊያደርግ ጠላት እንደሚችል እንዲሁ እግዚአብሔር ባስቀመጠበት ስፍራ የማይቀመጥ ሰው እንዲሁ ብኩን ነው። የመባዘን ህይወት ነው፣ የመባከን ህይወት ነው፣ የመባከን ዘመን ነው የሚሆንበት። ሊለፋ ይችላል፣ አይሳካለትም። ለምን ከተባለ እግዚአብሔር ያስቀመጠበት ስፍራ ካልሆነ ላንተ በረከት የሚሆን ነገር የምትለው በረከት ነው የምትለው ነገር እንኳን እርግማን ሊሆንብህ ይችላል። ለምንድን ነው ሲባል ያ ያንተ ስፍራ ስላይደለ። እግዚአብሔር ባስቀመጠበት ስፍራ ግን መከራ ቢሆን ያለ አንተ ክብር ነው። ሰዎች ብዙ ጊዜ እግዚአብሔር ካስቀመጠን ስፍራ የምንለቀው የራሳችንን ስኬት፣ የራሳችንን ደስታ፣ የስጋዊ መሻትን፣ የስጋዊ ምኞትን ለማሟላት ስንሮጥ እግዚአብሔር ጠብቁኝ ካለበት እግዚአብሔር ካስቀመጠበት ስፍራ ለቀን እንሄዳለን። ይህ ደግሞ ለኛ እርግማን ነው የሚሆነው። ይስሐቅን በጌራራ ምድር በዚያ ምድር ተቀመጥ አለ። የራሱ ባልሆነበት ስፍራ ስደተኛ ሆኖ በመጣበት በዚያ ስፍራ እግዚአብሔር አምላክ ተቀመጥ አለ። ታላቅ ረሃብ ባለበት፣ ድርቅ ባለበት በዚያ ስፍራ ላይ እግዚአብሔር ተቀመጥ አለው። አያችሁ፣ እግዚአብሔር ተቀመጥ ባለበት ስፍራ ስትቀመጥ፣ እግዚአብሔር ባስቀመጠበት ስፍራ ስትቀመጥ ኪሳራ የለም፣ ሐዘን የለም። ይልቁንም ከራስ አልፈ ለሌላው በረከት ነው የምትሆነው። በዚያ ረሃብና ድርቅ በሆነበት ምድር ይላል፣ በዚያች ምድር በተቀመጠበት ስፍራ ይስሐቅ ዘርን ዘራ ነው የሚለው። እግዚአብሔር ባስቀመጠበት ስፍራ ተቀምጦ ይስሐቅ ምን ዘርን ዘራ ይላል። የዘራውን ዘር ባስቀመጠበት እግዚአብሔር ስላስቀመጠው በዚያ ስፍራ በረሃብ በሆነበት ረሃብ በሆነበት ስፍራ ነው፣ ድርቅ ባለበት ቦታ ነው እግዚአብሔር አምላክ ያስቀመጠው። አብርሃም ከነበረበት ከዚያ ይልቅ ታላቅ ረሃብ በነበረበት በዚያ ቦታ ነው እግዚአብሔር ተቀመጥ ያለው። ግን በተቀመጠበት እግዚአብሔር ስላስቀመጠው እግዚአብሔር ቁጭ በል ስላለው በዚያ ቦታ ቁጭ ስላለ ስለታዘዘ በዛ በታዘዘበት ስፍራ በድርቅ በሆነበት ስፍራ ዘርን ዘራ ይላል። ከዚያ ያን ዘር ይላል 100 እጥፍ ምን አጨደ ነው የሚለው። እግዚአብሔር ባስቀመጠበት ስፍራ ስትቀመጥ አንተ ስኬታማ ነህ፣ ለሌላውም በረከት ነው የምትሆነው። አንተ ስፍራን ካለቀቅ፣ ስፍራሽን ካለቀቅሽ በስፍራ እግዚአብሔር ባስቀመጠበት ቦታ እግዚአብሔር ባስቀመጠበት ስፍራ ሳትባክን ወደ ቀኝ ወደ ግራ ሳትል እግዚአብሔር ቁጭ በል ባለበት መከራ ቢሆን ችግር ቢሆን በዚያ ቁጭ በል በተባልክበት ቦታ ቁጭ ብለህ እግዚአብሔርን የምትጠብቅ ከሆነ አንተ ለሌላው ትተርፋለህ። አንተ ከራስ አልፈ ለሌላው በረከት ትሆናለህ። ነገር ግን ስፍራህን የምትለቅ ከሆነ የራስን ምቾት የምትፈልግ ከሆነ ከእግዚአብሔር ይልቅ ተድላህን የምትፈልግ ከሆነ ምቾትን የምትፈልግ ከሆነ መሰዊያን ጥለህ ዞር የምትል ከሆነ እግዚአብሔር ትላንትና የምታስብበት የምትጸልይበትን ቦታ ለቀ የምትሄድ ከሆነ ያን ጊዜ አለ በረከት አታገኝ። ይልቁንም ጊዜህን፣ እድሜህን፣ ልፋትህን፣ አቅምህን ድካም ነው የሚሆነው። እግዚአብሔር ግን ባስቀመጠበት በዚያ ቦታ ስትሆን በረከት አለ። አልፈ ለሌላው በረከት ትሆናለህ። ለዚህ እኮ ነው ዕንባቆም ምዕራፍ 2 ላይ እንደዚህ አለ። ከእግዚአብሔር ጋር ተከራከረና እጅግ በጣም ተከራከረና አንድ ነገር አለ ሲገባው
ከእግዚአብሔር ሐሳብ ጋር ወደ መስማማቱ ሲመጣ እንደዚህ አለ። ምዕራፍ 2 ላይ በመጠበቂያዬ ላይ እቆማለሁ አለ። ምን? እግዚአብሔር ጠብቅ ባለበት፣ እግዚአብሔር ባስቀመጠበት በዚያ ስፍራ ላይ ሆኜ አለ ምን? እግዚአብሔርን እጠብቃለሁ አለ። በመጠበቂያዬ ላይ ምን? እቆማለሁ፣ በአምባዬም ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬ የሚመልሰውንም አውቅ ዘንድ እመለከታለሁ። ይህ ሰውዬ ትላንትና ኃጢያን በልጥገው፣ ኃጢያን ተባርከው፣ ኃጢያን በስተው ከፍ ብሎ አየ። ስለዚህ ምን ሆነ? ከእግዚአብሔር ጋር ክርክር ጀመረ፣ ሙግት ጀመረ። እኛ አንተን እየፈራን፣ እኛ አንተን እያሰብን፣ እኛ እየጸለይን፣ እኛ እየተጋን በመንገድ እየሄድን የሚባረከው ግን የሚበለጥገው ከፍ የሚለው አለ ኃጢያን ናቸው አለ። ለምን አለ? ኢየሱስ ጌታ ነው። ዛሬም እግዚአብሔርን በቦታ እግዚአብሔርን በስፍራ ትጠብቃለህ፣ እግዚአብሔር ይመልስልሃል። እስኪ ስፍራዬን አልለቅም በሉ፣ መሠዊያዬን አልተውም በሉ። የጸሎት ስፍራን አትልቀቅ፣ የጸሎት ቦታን አትልቀቅ፣ ከእግዚአብሔር ጋር ጊዜ የምትወስድበትን ስፍራ አትልቀቅ። በዚያው ስፍራ ሆነ ጠብቅ፣ በዚያው ቦታ ሆነ ጠብቅ። እግዚአብሔር አምላክ ሰምቶ ዝም አይልም። እግዚአብሔር አምላክ ሰምቶ የሚመልስ ነው። የሚመልስ አምላክ ነው። ሰምቶ ዝም የሚል አይደለም። ጨካኝ አይደለም። አሳልፎ ለጠላት የሚሰጥ አይደለም። ኢየሩሳሌም ለጥቂት ጊዜ ተውሁሽ፣ ዝም አልኩሽ፣ ከእንግዲህ ግን ምን አለ? አልተውሽም ማለት ምናልባት መታገስና መጠበቅ ሊከብድ ይችላል። ግን አንድ ነገር አለ። እግዚአብሔርን አምላክ ጠብቀ አትከስርም። ሰውን ጠብቀ፣ ሁኔታን ጠብቀ፣ ነገሮችን ጠብቀ፣ በራስ አካሄድ ሄደ ዋጋ ልትከፍል ትችላለህ፣ ልትከስር ትችላለህ። ግን እግዚአብሔር ባስቀመጠበት እግዚአብሔር ባለበት ስፍራ ቁጭ ብለህ ኪሳራ የለም። ዛሬ በይ እስቲ እንዲህ በሉ፣ ስፍራዬን አልለቅም፣ ስፍራዬን አልለቅም፣ ቦታዬን አልለቅም። እግዚአብሔርን እጠብቀዋለሁ። በስፍራዬ እግዚአብሔርን እጠብቃለሁ፣ በቦታዬ እግዚአብሔርን እጠብቃለሁ። እግዚአብሔር ይመልስልኛል። ቅድስናዬን አልለቅም፣ ጽድቄን አልለቅም፣ የጸሎት ስፍራዬን አልለቅም፣ የጸሎት ሰዓቴን አልለቅም። ትላንት የተለማመድከውን ልምምድ፣ ትላንት ከእግዚአብሔር ጋር ያለ ንብረት ዛሬ አትልቀቀው፣ አትተወው። በሁኔታዎች ስፍራን አትልቀቅ። በሚደርስብህ ማንኛውም ቻሌንጅ ከእግዚአብሔር ፈቃድ ውጭ ወደሆነ መንገድ አትሂድ። እግዚአብሔርን በመከራ ውስጥ በፈተና ውስጥ ሆነ ጠብቀው። እግዚአብሔር አምላክ ያከብራል። እግዚአብሔር አምላክ የወደቀን ማንሳት ልማዱ ነው። እግዚአብሔር አምላክ ያለቀሰን ማሳቅ ልማዱ ነው። እግዚአብሔር አምላክ ያዘነን ማጽናናት ልማዱ ነው። ልማዱ ነው። አብርሃም 25 ዓመት ሙሉ ጠበቀው። ምን አለው? ልጅ እሰጥሃለሁ አለ። 25 ዓመት ሙሉ ምን ጠበቀው? ታገሰው። ምናልባት ያንተ አንድ ወር ሊሆን ይችላል። ምናልባት የዛሬ ወር ቫኒያ ሳካባ የዛሬ ወር ያንቺ መልስ የሚመጣበት ጊዜ ሊሆን ይችላል። ምናልባት ያንተ የዛሬ ወር የሚመጣበት ጊዜ ይሆናል መልስ። ምናልባት የዛሬ ሳምንት መልስን ትቀበል ይሆናል። ጠብቅ፣ ጥቂት ጊዜ ታገስ። አትልቀቅ ስፍራን። የጽድቅን ስፍራ አትልቀቅ። የቅድስናን ስፍራ አትልቀቅ። መሠዊያን አትተው። በጸሎት የምትተጋበትን ከእግዚአብሔር ጋር የምታወራበትን ስፍራ ያን መሠዊያን ጥለህ ዞር አትበል። ለጠላት እጅ አትስጥ፣ ለሁኔታ እጅ አትስጥ። እግዚአብሔርን ታምነ ጠብቅ። ጠብቅ። ወታደር ሀገሩን የሚጠብቅ አንድ ወታደር ስፍራውን ድንበሩን ነው የሚያስጠብቀው። ጠላት ወደ ድንበሩ እንዳይገባ ነው የሚከላከለው። ያን ቦታ የለቀቀ እሳት የትኛውን ጠላት እንደፈለገ ይገባል፣ ሀገሪቱን ያተራምሳል።
አንተም ወታደር መሆን አለብህ። ሁልጊዜ ምን ስፍራን ማስጠበቅ አለብህ። ቅድስናን ማስጠበቅ አለብህ። ጽድቅህን ማስጠበቅ አለብህ። ጸሎት ጊዜን ማስጠበቅ አለብህ። ለጠላት ሐሳብ ስፍራ ሰጥተህ ዞር አትበል። ከስፍራ ዞር አትበል። እግዚአብሔርን ከምትጠብቅበት ስፍራ ዞር አትበል። መከራ ሊመጣብህ ይችላል። ፈተና ሊመጣብህ ይችላል። ያ ፈተና ግን አንተን ሊያጠነክር ይገባል። እንድትጸልይ ሊያደርግ ይገባል። እንድታለቅስ ሳይሆን እንድትጸልይ ሊያበረታ፣ እግዚአብሔርን እንድትፈልገው፣ በጸሎት ከእግዚአብሔር ጋር ህብረት እንድታደርግ። ምናልባት ትላንት የምትጸልይበትን መሰዊያ ትተህ እንዳይሆን፣ መሰዊያህን እንድታድስ ያ ነገር ሊሆን ይችላል። የመጣብህ ፈተና፣ የመጣብህ መከራ ምናልባት ትላንትና የምትጸልይበትን የጸሎት ስፍራ ትተህ ከሆነ ወደዛ እንድትመለስ ሊያደርግ ይሆናል፣ ሊያበረታ ይሆናል። ብዙዎቻችን አሁን በፊት እኛ የምንጸልይ ነበርን፣ አሁን ግን የምናጸልይ ሆነናል። ለምን? የጸሎት ስፍራችንን ለቀናል። አትልቀቅ ስፍራን። ህብረት አድርግ፣ ህብረት አድርግ። ግን የግል ጊዜ፣ የግል ቦታ ሊኖር ይገባል። ከእግዚአብሔር ጋር ህብረት የምታደርግበት የግል ጊዜ፣ የራስ ጊዜ ይጠብቃል። እግዚአብሔር ይፈልጋል። እግዚአብሔር ህብረት እንድታደርግ፣ እንድታወራው በግል ይፈልጋል። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወደ ምድረ በዳ እመራታለሁ አባብላታለሁ ይላል፣ ከልቤም ከልቧ እናገራለሁ ይላል። ይሲ እግዚአብሔር አምላክ ፐርሰናሊ በግል ሊያወራ የሚፈልግበት ስፍራ አለ። በግል ሊያወራሽ የሚፈልግበት ስፍራ አለ። አንተና እግዚአብሔር፣ አንቺና እግዚአብሔር ፌሎሺፕ የምታደርጉበት ጊዜ ታይም ሊኖራችሁ ይገባል። መሰዊያ ከእግዚአብሔር ጋር የምታወራበት፣ ከእግዚአብሔር ጋር የምታወሪበት። ብዙዎቻችን እግዚአብሔር ብዙ መልካም ነገር አድርጎልን መልካም ያደረገልን ነገሮች ከእግዚአብሔር ዞር አድርገውናል። በችግራችን ጊዜ ግን ወደ እግዚአብሔር ስለምንጨው እግዚአብሔር አምላክ አንዳንድ ጊዜ ነካ ያደርገናል። በነገሮች እንድንጸልይ፣ ከሱ ጋር ህብረት እንድናደርግ፣ ከሱ ጋር እንድናወራ። ዛሬም ምናልባት በህይወትህ ላይ፣ ምናልባት በህይወትሽ ላይ እየሆነ ያለው ነገር ከእግዚአብሔር ጋር ህብረት እንድታደርጊ መንገድ የፈጠረ፣ ስፍራውን እንድታድሽ፣ መሰዊያውን እንድታድስ፣ መሰዊያውን እንድታድሽ፣ የጸሎት ስፍራሽ ላይ እንድትመለሽ፣ ወደ ጸሎት ስፍራ እንድትመለስ፣ ወደ ቅድስና እንድትመለስ፣ ስህተት ካለ እንድትመለስ ከሳትክበት ምክንያት ይሆናል፣ ምክንያት ይሆንሻል። እስኪ ቆም ብላችሁ አስተውሉ። ትላንትና በጣም ምትጸልዩ አልነበራችሁ? ትላንትና እንዲህ ነበርሽ፣ ትላንትና እንዲህ ነበርክ። ስፍራን አለቀክም፣ ስፍራንሽን አለቀቅሽም። እስኪ አስተውሉ። ትላንትና እጅግ ምትጸልይ ነበርክ። ትላንትና እጅግ ምትተጋ ነበርክ። ትላንትና በቅድስና ማትደራደር፣ ትላንትና በቅድስና ማትደራደር ነበርሽ። ዛሬስ ስፍራውን ለቀሃል። ወደ ስፍራው መመለስ አለብን። መሰዊያ ሊታደስ ይገባል። መሰዊያሽ ሊታደስ ይገባል። እግዚአብሔር ህብረት እንድታደርገው ይፈልጋል። እግዚአብሔር ህብረት እንድታደርገው ይፈልጋል። እግዚአብሔር ጋር ቃል ኪዳን ገብተህ በቃ ከዚህ ሰዓት ጀምሮ እጸልያለሁ ብለህ፣ በቃ ከዚህ ሰዓት ጀምሮ ጾም ጸሎት ነው የሚይዘው፣ ከእግዚአብሔር ጋር ነው ኃይል የምቀበለው፣ እተጋለሁ አልደክምም ብለህ ግን ዛሬ ደከምክ፣ ስፍራው ባዶ ሆነ። ይጠብቃል መንፈስ ቅዱስ ቀጠሮ ቦታ፣ ያ የምትጸልይበት ስፍራ ላይ ይመጣል ብሎ መቼ ነው እያለ ይጸልያል ብሎ ይተጋል ብሎ ያን ቦታ መልስ ይዞ ይጠብቃል።
አንተ በስፍራው ካልተገኘ፣ አንተ በቦታው ካልተገኘ መልስን እንዴት ትቀበላለህ? መልስህን በሰው በሌላ በሁለተኛ ሰው በሶስተኛ ሰው መጥቶ እንዲሰጥ ለምን ትፈልጋለህ? ተጠጋ። መልስህን ከእግዚአብሔር ዘንድ ተቀበል። ወደ መሠዊያ ተመለስ። ስፍራን አትልቀቅ፣ ቦታን አትልቀቅ፣ አታስደፍር። ድንበሬን በጠላት አታስደፍር፣ ድንበሬን በድካም አታስደፍር። አትድከም። ፈተና ሲመጣ እግዚአብሔር ሆይ ብለህ ወደ እግዚአብሔር ጉያ ግባ፣ ወደ ጸሎት ግባ፣ ጹም፣ ጸልይ፣ ይመልስልሃል። ህብረት እንድታደርገው ይፈልጋል። ህብረት ይፈልጋል። ያንተን ጥያቄ በሰው እንዲመልስልህ ሳይሆን እግዚአብሔር አምላክ ከራሱ መልስ ለመቀበል ትጋ። አንድ ቃል አንብበላችሁ። ሃሌሉያ። ዛሬ በኢየሱስ ስም የአንዳንድ ሰዎች እግዚአብሔር አምላክ መሠዊያችሁን እንደገና ያድሰዋል። እስኪ መሠዊያዬ ይታደሳል በሉ። መሠዊያዬ ይታደሳል በሉ። መሠዊያሽ ይታደሳል። መሠዊያ ይታደሳል። እስኪ ይታደሳል በሉ። መሠዊያዬ ይታደሳል። እበረታለሁ። አዲስ ትርጉም ነው እና ምሳሌ መጽሐፍ ምዕራፍ 14 ቁጥር 4 ላይ እንዲህ ይላል፣ በሬዎች በሌሉበት ገንዳ ባዶ ይሆናል፣ ወይንም በሬዎች በሌሉበት እህል አይኖርም ይላል። ከዛ በበሬዎች ይላል ጉልበት ግን ብዙ ምርት ይገኛል። አያችሁ፣ በሬዎቹ ከሌሉ ይህ ሰብል ወይንም እርሻው ላይ የሆነ የሚታይ ነገር አይኖርም። በሬዎች ባሉበት ግን ይላል ብዙ ምርት ይገኛል አለ። ለምንድን ነው ከተባለ በሬ ከሌለ እርሻው ቀድሞውኑ አይታረስም፣ መዝራት አይታሰብም። አየ፣ ስፍራ ከሌለ፣ የጸሎት ስፍራ ከሌለ መልስ የምትቀበልበት ቦታ የት አለ? የቱ ጋር መጥቶ መልስ ይስጥ ጌታ? የቱ ጋር መጥቶ እግዚአብሔር አምላክ የቱ ጋር ጠይቀከው የቱ ጋር መልስ ይስጥ? ስፍራ መልስን የምትቀበልበት ስፍራ ያስፈልጋል። መልስ የምትቀበልበት ስፍራ ያስፈልጋል። ከእግዚአብሔር ጋር የምትገናኝበት ስፍራ፣ ህብረት የምታደርግበት ስፍራ። ያ ስፍራ የጸሎት ስፍራ ይባላል። አንቺና እግዚአብሔር ህብረት የምታደርጉበት ስፍራ። እስኪ ስፍራዬን አልለቅም በሉ። ዛሬ ስፍራችሁን ለቃችሁ ያላችሁ ወደ ስፍራችሁ መመለስ ይሁንላችሁ። ቦታችሁን፣ የጸሎት ስፍራችሁን፣ የቅድስና ስፍራችሁን፣ የጽድቅ ስፍራችሁን። ለዚህ እኮ ነው ስፍራችንን ስለለቀቅን እኮ ነው በጠላት የምንታወቀው። በዛም ይመታል፣ በዚህም ይመታል፣ ወጀቡ ማዕበሉ ይመታል። ግራ ትጋባለህ። ምን እንደሚሆን ራሱ አይገባህም። ለምን? ስፍራ ለቃላ፣ ቦታ ለቃላ። በስፍራ እያለ መልስ ትሰማ ነበረ። ከእግዚአብሔር ዘንድ ድምፅ ትሰማ ነበረ። ከዛስ በድምፁ ትሄዳለህ። አትፈራም፣ አትደነግጥም፣ ለሚሆነው ነገር አትሰጋም። አሁንሳ ስፍራ ለቃል። ምን ትደነግጣለህ? ትፈራለህ፣ ትታወቃለህ። እስኪ ስፍራዬን አልለቅም በሉ። ቫታ ካባሽ በኢየሱስም ስፍራሽን አትለቂም። ስፍራን አትልቀቅ። ስፍራችሁን አትልቀቁ። መሠዊያችሁን አትተው። እስኪ አንድ ሰው ስፍራዬን አልለቅም በሉ። ስፍራዬን አልለቅም በሉ። ስፍራዬን አልለቅም። ስፍራዬን አልለቅም። ስፍራዬን አልለቅም። እግዚአብሔር የሰጠኝን ስፍራ፣ እግዚአብሔር የሰጠኝን ቦታ አልለቅም በሉ። እስኪ ስፍራዬን አልለቅም። ስፍራሽን አትልቀቂ። ስፍራችሁን አትልቀቁ። አታስደፍሩ። በጠላት የጸሎት ስፍራን አታስደፍር። የቅድስና ስፍራን አታስደፍር። የጽድቅ ስፍራን አታስደፍር። አትደራደር። በጸሎት አትደራደር። በእግዚአብሔር ሕልውና ጉዳይ አትደራደር። ጨክን። እግዚአብሔር አምላክ ይጨክንልሃል።
አዎ ዋጋ ሊያስከፍል ይችላል። ዋጋ ልትከፍል ትችላለህ። ሊያስጠብቅ ይችላል። ግን አንድ ነገር ምን በስፍራ መልስ ትቀበላለህ። በአድራሻ መልስ ትቀበላለህ። አያችሁ፣ ለምሳሌ በያላችሁበት ስፍራ ፖስታ ሲላክ አድሬስ የሚባል ነገር አለ። አድሬስ የሚባል ነገር አለ። ስለዚህ አድሬስሽ ወይንም አድሬስ በሌለበት ያ ፖስታ ላንተ ሊመጣልህ አይችልም። አየህ፣ እግዚአብሔር አምላክም አንተን እንድጠብቀው የሚፈልግበት ስፍራ አለ። ሊያገኝ የሚፈልግበት ስፍራ አለ። በዚያ ስፍራ ላይ ነው የሚመጣው እግዚአብሔር። በዚያ ስፍራ ላይ ሲመጣ አንተን ካጣ መልስ እንዴት ትቀበላለህ? እስኪ ስፍራህን አልለቅም በል። ስፍራህን አትልቀቅ። ስፍራሽን አትልቀቂ። ስፍራችሁን አትልቀቁ። እግዚአብሔር ባስቀመጠ ስፍራ በረከት አለ። እግዚአብሔር ባስቀመጠ ቦታ ደስታ አለ። እግዚአብሔር ባስቀመጠ ስፍራ ላይ ትስቃለህ። ሐዘን አይሆንም። ግራ መጋባት አይሆንም። ዛሬ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አሜን ብላችሁ ተቀበሉ። ከኔ ጋር ተስማምታችሁ ጸልያለሁ። በህይወትሽ ላይ በህይወት ላይ በጌታ በኢየሱስ ስም ስፍራህን ሊያስለቅቅ ስፍራሽን ሊያስለቅቅ ተግዳሮት እየሆነ ያለ የጠላት ሐሳብ በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የከሸፈ ይሁን። በኢየሱስ ስም የጠላት እቅድ ይክሸፍ። የጠላት ሐሳብ የከሸፈ ይሁን በኢየሱስ ስም። ስፍራን አትለቅም። ቦታን አትለቅም። እግዚአብሔር ያከብራል። በስፍራ ጠብቅ። በስፍራሽ ጠብቂው። እግዚአብሔር ያነሳሻል። ደክማችሁ ስፍራ ለቃችሁ ያላችሁ መመለስ ይሁንላችሁ በኢየሱስ። የጸሎት ጉልበታችሁ ይመለስ። የጸሎት ኃይላችሁ ይመለስ። የጸሎት አቅማችሁ ይመለስ። ድካም ከሕይወታችሁ ይነሳ። እርግማን ከሕይወታችሁ፣ ኪሳራ ከሕይወታችሁ፣ በሽታ ከሕይወታችሁ በኢየሱስም ይነሳ። ወደ ስፍራሽ መመለስ ይሁን። ወደ ከበርሽበት ስፍራ፣ ወደ ትላንትናው፣ ወደ ጽድቁ ስፍራ፣ ወደ ቅድስናው ስፍራ፣ ወደ ኃይሉ ስፍራ፣ ወደ ማዳኑ ስፍራ፣ እግዚአብሔር ሁሉና ወዳለበት፣ የእግዚአብሔር እጅ ወዳለበት፣ የእግዚአብሔር ክንድ ወደሚገለጥበት በኢየሱስ መመለስ ይሁንልህ። ወደ ጸሎት ስፍራ ተመልሰሃል። መመለስ፣ በኃይሉ መመለስ፣ ወደ አቅም መመለስ፣ ትላንትና የምትተጋበት ብርቱ ወደ ነበርክበት ወደዚያ ስፍራ በኢየሱስ መመለስ ይሁንልህ። መመለስ ይሁንልሽ። ራታ ካዳባሺ ካባባባሲያ ሬፔፔቤኬምባ ራሻ ካቦሲያ። እስኪ እመለሳለሁ በሉ። እመለሳለሁ በሉ። እመለሳለሁ በኢየሱስ ስም። ወደ ኃይሌ እመለሳለሁ። ወደ ጉልበቴ እመለሳለሁ። ወደ ጽድቅ እመለሳለሁ። ወደ ቅድስናው እመለሳለሁ። ወደ እግዚአብሔር ፈቃድ እመለሳለሁ። ወደ እግዚአብሔር ሐሳብ እመለሳለሁ። አልደክምም ከዚህ በኋላ። አልዝልም ከዚህ በኋላ። ተስፋ አልቆርጥም ከዚህ በኋላ። ግራ አልጋባም ከዚህ በኋላ። መሠዊያዬ አይፈርስም። ስፍራዬን አልለቅም። ማጃታ ካባሺ አታቫና ሶፓራዲያ አርዴካቫኒያ ሳፓርዳጊናሳ። ጥያቄ ስፍራ ያስለቀቃችሁ፣ ችግር ስፍራ ያስለቀቃችሁ፣ የሰወሬ ስፍራ ያስለቀቃችሁ፣ ሰይጣን ስፍራ ያስለቀቃችሁ ከዚህ ሰዓት ጀምሮ በኢየሱስም ትመለሻለሽ። በኢየሱስም ትመለሳለህ። ወደ ስፍራ ትመለሳለህ። ወደ ክብር ትመለሳለህ። ወደ እግዚአብሔር ማዳን ትመለሳለህ። ወደ ቤቱ ከቤቱ ያወጣሽ ዛሬ ተመታ። ወደ ቤቱ ትመለሳለህ። ወደ ቤቱ ትመለሻለሽ። በኃይል ታገለግላለህ። በኃይል ታገለግላለሽ። የእግዚአብሔር መንግስት በአንተ ይሰፋል። የእግዚአብሔር መንግስት በአንቺ ይሰፋል። ለቤተሰብህ በረከት፣ ለቤተሰብሽ በረከት ትሆኛለሽ። መፍትሄ እግዚአብሔር ያደርግሻል። ስፍራሽ እንደገና ይታደሳል። ስፍራ እንደገና ይታደሳል። በረከት ይለቀቃል። አታራባሺ ካባባባሲያ ማዳር ዳቪና ሳሎባ ሃዲጋ አይፖራዲያ ሳካምባባሺ ማታካር ዳቪና ሳላባሃዳጋኖስ ሬኬቬን ታራባጋዲያሳ። ትላንት በድካም የሚያውቁ፣ ትላንት በስንፍና የሚያውቁ፣ ትላንት በውድቀት የሚያውቁ ከዚህ ቀን ጀምሮ እግዚአብሔር ኃይል ያድሳል። እግዚአብሔር አቅሜን ያድሳል። እግዚአብሔር ጉልበትን ያድሳል። እግዚአብሔር ማዳኑን ያሳያል።
ኃይሌ እስቲ እንዲበሉ እንደገና እነሳለሁ በሉ። እታደሳለሁ። ኦ ማካላባሽያ ባባስ ይህ ስም የኢየሱስ ስም ያነሳል። እስኪ ኢየሱስ በሉ። የስሙን ጉልበት የስሙ ኃይል ያገኛቸዋል። ኢየሱስ በሉ። ኃይሌ ይታደሳል። ኢየሱስ በሉ። ቫታር ዳቪና ሳፓራ ጋጃናሞስ ጂሰስ ሃሌሉያ ኢየሱስ እስኪ ኢየሱስ በሉ። ኮሜንት ሴክሽን ላይ ጻፉ። ኢየሱስ በሉ። በስሙ ኃይል አለ። በስሙ ውስጥ ኃይል አለ። በስሙ ውስጥ ጉልበት አለ። በስሙ ውስጥ ማዳን አለ። በስሙ ውስጥ መበርታት አለ። በስሙ ውስጥ አልፎ መሄድ አለ። በስሙ ውስጥ መታደስ አለ። በስሙ ውስጥ መውጣት አለ። የኢየሱስ ስም ያወጣል። የኢየሱስ ስም ድል ይሰጣል። የኢየሱስ ስም ያድንሃል። ኢየሱስ በሉ። እስቲ ኢየሱስ በሉ። ኢየሱስ ሃሌሉያ። ኢየሱስ ወድቅ ያለው ካልሽ ባታካዲያ ሳፓ አንዳንድ ሰዎች ዛሬ እግዚአብሔር አምላክ ከወደቅሽበት ከደከምሽበት ካለቀ ጉዳይሽ ላይ እግዚአብሔር አምላክ እንደገና ኃይልሽን ያድሳል። እንደገና ትነሳለህ። ወደ ስፍራ ትመለሳለህ። ወደ ስፍራ ትመለሻለሽ። ስፍራችሁን የለቀቃችሁ ስፍራችሁ የተወሰደባችሁ እግዚአብሔር አምላክ ወደ ስፍራችሁ ይመልሳል። ወደ ስፍራሽ ይመልሳል። ወደ ስፍራ ይመልሳል። ወደ ስፍራችሁ ትመለሳላችሁ። በድካም የምትታወቁ ከዚህ ቀን ጀምሩ እግዚአብሔር ወደ ስፍራ ይመልሳል። በብርታት ትታወቃለህ። ታሪክን ይቀየራል። ኃይል ጉልበት ኢየሱስ ነው። እስኪ ኢየሱስ በሉ። የስሙ ጉልበት ያገኛቸዋል። ኢየሱስ በሉ። ጂሰስ ኃይል ትቀበያለሽ። ኃይል ትቀበላለህ። የስሙን ኃይል ታገኛለህ። የመንፈስ ቅዱስን ኃይል ማታር ዳጋባሺ ካባባባንሳ ሬፓፓኮና ሲካማማንዶ ሮባ ጋዲያ ሳፓር ዳኒ ማሳላ ባህዳስ እስኪ ኢየሱስ በሉ። ስሙን ጥሩ። ስሙ ያድንሃል። ስሙን ጥራ። ስሙ ኃይል ይሆናል። ስሙን ጥራ። ስሙ ያስመልጣል። የኢየሱስ ስም ማምለጫ ይሆናል። ዛሬ በኢየሱስ ስም ባንቺ ላይ ባንተ ላይ ከተጠመደ ወጥመድ በኢየሱስ ስም አመለጥሽ። በኢየሱስ ስም አመለጥክ። በኢየሱስ ስም ማምለጥ ሆነልሽ። በኢየሱስ ስም ማምለጥ ሆነልህ። ወጥመዱ ተሰበረ። ወጥመዱ ተበጠሰ። ሰንሰለት ተሰበረ። የጠላት እስራት ተበጠሰ። የጠላት እቅድ ፈረሰ። የጠላት ሐሳብ ፈረሰ። ኦ ስሙን ጥሩልኝ እስቲ ኢየሱስ በሉልኝ። ኢየሱስ በሉ። ቫታካ ባሻ ባባባሲ ማዳጋ ባሶ ኮቦቦ ኦዳጋ ደጋዳ ባሺ ካባባባንታ አይ ክሎቫዲያ ሴፓራዲያ ጋቱና ማንታ አዎ ደካማነሽ። አዎ ወድቀሻል። አዎ ዝለሻል። አዎ ደክመሻል። አዎ የስ ታዲያ ድካምን ዛሬ የሚያስረሳ ኢየሱስ አለ። ድካምን የሚያስረሳ የኢየሱስ ስም አለ። ድካምሽን የሚያስረሳ የኢየሱስ ስም አለ። በኢየሱስ ስም ትበረታለህ። በኢየሱስ ስም ትበረታለሽ። ስፍራችሁን ሊያስለቅቅ ሊጥላችሁ ከስፍራችሁ ከከፍታችሁ ሊጥላችሁ እኛ በክርስቶስ ኢየሱስ በአብ ቀኝ እኮ የተሰወርን ሰዎች ነን። ከዛ ከተሰወርንበት ስፍራ ሊያወርደን ከዛ ከቅድስና ስፍራ ሊጥለን ከዛ ከቅድስና ስፍራ ሊያወርደን ያለ የትኛውም የጠላት እጅ ዛሬ ተመታ። ኢየሱስ ወደ ከፍታው መለሰን። ኢየሱስ ወደ ራባሺ ካባባባንሳ ማቴ ካማሃዶ ቫኒያስ ኤፓራዳጋባሲያ ጠላት ካወጀብህ ጠላት ካወራብሽ ዛሬ በኢየሱስም አትወድቅም። ስፍራን አትለቅም። ከፍታን አትለቅም። በኢየሱስም ትነሳለህ። በኢየሱስም ትነሻለሽ። መሰዊያናት ይኸውላችሁ አንድ እውነት ልንገራችሁ። መሰዊያናት አትልቀቅ። መሰዊያህን ከእግዚአብሔር ጋር የምታወራበት
ከእግዚአብሔር ጋር የምትገናኝበትን ያን ስፍራ አትልቀቅ። የጸሎት ቦታን አትልቀቅ። የጸሎት ቦታሽን አትልቀቂ። መንፈስ ቅዱስ ይጠብቃል። እዛ እግዚአብሔር ይጠብቃል። በዚያ ታማኝ ነው። እሱ ጥሎ አይሄድም። ታማኝ ነው፣ ትቶ አይሄድም። ቀጠሮ አክባሪ ነው። በጸሎት ቦታ ላይ ይጠብቃል፣ ይጠብቅሻል። መልስ ይዞ መልስሽን ይዞ መልስን ይዞ ወደ ስፍራ ስትመለስ መልስን ታገኛለህ። ወደ ቦታ ስትመለስ መልስን ታገኛለህ። እስኪ መልስ በሉ። መልስ 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 አታካባሺ ካባባባስ አሁን በኢየሱስ መልስ ስትሉ የእግዚአብሔር መለኮታዊ መልስ ያገኛችሁ። በጥያቄያችሁ ላይ በጉዳዮቻችሁ ላይ የእግዚአብሔር መልስ ያገኝሽ። የእግዚአብሔር መልስ ያገኝ። መልስ 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 በሉ። መልስ 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 መለኮታዊ መልስ፣ እግዚአብሔራዊ መልስ፣ ሰማያዊ መልስ፣ ጥያቄ የሌለበት እንዴት የሚባል የሌለበት እግዚአብሔራዊ መልስ፣ ሰማያዊ መልስ፣ ክርክር የሌለበት ድርድር የሌለበት መልስ 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 በኢየሱስ መሰዊያ ላይ ዛሬ ይውላችሁ የሚገርማችሁ ነገር መጽሐፍ ሲናገር ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ የዕጣ ክፍሉ ደርሶ ዕጣኑን ሊያጤን ሲገባ አታካባሺ እንደ ቀድሞ ነው የገባው። እንደ ቀድሞ እንደ ልማዱ መሰዊያው ላይ መስዋዕቱን ሊያቀርብ ዕጣኑን ሊያጨስ ሲገባ የተለየ ነገር አየ። ምን መልስ መጣለት? ማታካባቲ ያሳፋ ዘመናት ያስቆጠረ ጥያቄ መልስ መጣለት። ልጅ መጣለት። የልጅ መልስ መጣ። ዛሬ በኢየሱስ ስም የልጅ መልስ ትቀበላለህ። እግዚአብሔር በልጅ ጥያቄ ውስጥ ያላችሁ ልጃችሁን ይሰጣችኋል። በልጅ ይባርካችኋል። በስራ ጥያቄ ውስጥ ያላችሁ በስራ ይባርካችኋል። በትዳር ጥያቄ ውስጥ ያላችሁ በትዳር መልስ ይገናኛችኋል። የቱ ጋር? መሰዊያሽ ላይ ተመለሺ። ወደ መሰዊያ ወደ ጸሎት ስፍራ ስትመለስ ትቀበላለህ። ወደ መስፍራ ስትመለስ መልስ ትቀበላለህ። እባክህ ተቀበል በኢየሱስ። ወደ ስፍራ ሂድ። ከዚህ ደቂቃ ጀምሮ ከዚህ ጸሎት በኋላ እግዚአብሔር ምስክሬ ወደ መሰዊያችሁ፣ ወደ ኪዳናችሁ፣ ወደ ተስፋችሁ ትላንት ወደ ተዋችሁበት የጸሎት ስፍራ የቅድስና ስፍራ ስትመለሱ እግዚአብሔር አምላክ ይመለስልሃል። አይዘገይም፣ አይቆይም። መልስን ትቀበላለህ። አይዘገይም፣ አይቆይም። መልስሽን ትቀበያለሽ። እስኪ መልስ ተቀበልኩ በሉ። በቃ ዛሬ ትመለሳለህ ወደ መሰዊያ። መልስ ትቀበላለህ። የጥያቄን መልስ ትቀበላለህ። በቃ ዛሬ የመጨረሻ ይሆንልሃል። አንተም ኪዳን ትገባለህ። ኪዳንን ታድሳለህ። ኪዳንን ታድሳለህ። እስኪ እንዲህ በሉ፣ መልስ በሉ። ወይኔ 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 መልስ በሉ። መልስ ለጥያቄ ሁሉ መልስ የሆነ የኢየሱስ ስም ዛሬ እኔ ይኸውላችሁ እኔ ምንም የማደርገው ነገር የለም፣ ግን የስሙ ኃይል በእኔ ላይ ይሰራል። የስሙ ጉልበት ከኔ ጋር አለ። የስሙን ኃይል ጠራለሁ። በጥያቄ ላይ ጠራለሁ። በአስጨነቀ ጉዳይ ላይ ጠራለሁ። የስሙ ኃይል ይሰራል። የስሙ ጉልበት ይሰራል። ዛሬ በኢየሱስ ስም በእያንዳንድ ጥያቄ ላይ፣ በአንቺ ጥያቄ ላይ፣ በአንተ ጥያቄ ላይ በጌታ በኢየሱስ መልስ ሆነ። በጌታ በኢየሱስ መልስ ሆነ። በጌታ በኢየሱስ መልስ ሆነ። እግዚአብሔራዊ መልስ፣ እግዚአብሔራዊ መልስ፣ እግዚአብሔራዊ መልስ። ከኢትዮጵያ ውጪ ላላችሁ በጌታ በኢየሱስ ስም ጸልያለሁ። እንደዚህ ይላሉ። ይህ አዲሱ ዓመት የሚገባው አዲሱ ዓመት ከመልሳችሁ ጋር በኢየሱስም የምትቀጥሉበት፣ ኃይላችሁ የሚታደስበት፣ አቅማችሁ የሚታደስበት፣ አዲስን ነገር የምታዩበት በጌታ በኢየሱስ ክርስቶስም ወደ መሰዊያችሁ የምትመለሱበት፣ ወደ ኪዳናችሁ የምትመለሱበት፣ ኃይላችሁ የሚታደስበት፣ ከደከማችሁበት የምትበረቱበት፣ እግዚአብሔራዊ እጅ የሚገለጥበት፣ እግዚአብሔራዊ ክብር የምታዩበት በኢየሱስም ዓመት ይሆናል። በኢየሱስም ሆነልሽ፣ በኢየሱስም ሆነልህ። እስኪ አዲሱን ዓመት የምትገቡ ሰዎች ከኢትዮጵያ ውጭ ያላችሁ ይህ ዲሴምበር ኒው ይር መግቢያው ነው። በዚህ አዲስ ዓመት ውስጥ አዲስ ነገር እግዚአብሔር ያደርጋል ስትሉ አዲስ በሉ፣ አዲስ በሉ። እስኪ አዲስ በሉ። ኮሜንት ሴክሽን ላይ አዲስ ብላችሁ ጻፉ። እግዚአብሔር አምላክ አዲስ ስትሉ አዲስ ነገር ያደርጋል።
አዲስ ስቲ አዲስ ነገር ያደርጋል። ይህ የሚመጣው ዓመት አዲስ ነገር የምታይበት ይሆናል። አዲስ በይ አዲስ ማዳጋባሺ አዲስ በል አዲስ 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 ማዳጋባሺ ካባባባንቶ ኦሌ ካማዳሲያ ፕራዳጋባሳ ከዚህ በኋላ ድካም በህይወት ላይ አይሆንም። ከዚህ በኋላ ስንፍና በህይወት ላይ አይሆንም። ከዚህ በኋላ ውድቀት በህይወት ላይ አይሆንም። ከዚህ በኋላ በጌታ በኢየሱስም የእግዚአብሔር መንፈስ የእግዚአብሔር ህልውና ካንተ አይርቅም። የእግዚአብሔር መገኘት ካንተ አይርቅም። እግዚአብሔር አብሮ ይሆናል። እግዚአብሔር አብሮሽ ይሆናል። እግዚአብሔር ካንተ ጋር እንዳለ ይታያል። አትደክምም። በቃ እግዚአብሔር ያበረታል። እግዚአብሔር ኃይልን ያድሳል። አዲስ ምዕራፍ ትጀምራለህ። አዲስ ምዕራፍ ትጀምሪያለሽ። አዲስ ምዕራፍ እስኪ አዲስ ምዕራፍ በሉ። አዲስ 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 እግዚአብሔር ኃይልሽን ነው የሚያድሰው። እግዚአብሔር ኃይልን ነው የሚያድሰው። ከዚህ በኋላ በድካም አትታወቅም። ማዳጋባሶ ፖቦቦሲ መነጋገሪያ ትሆናለህ በኢየሱስ ስም። የመነጋገሪያ ርዕስ እግዚአብሔር ያደርጋል። የመነጋገሪያ ርዕስ እግዚአብሔር ያደርጋል። ለብዙዎች የመነጋገሪያ ርዕስ ለብዙዎች ታርዳቫና ሳፓር ዳጊባ ሶፖቦ ኦካማ ማማሺ አይኮቫኒያ ሳፓራ ጋዲያ አታካቦ ሴኬቤቤቤንታ አርዳቪና ሰካምባራ ተካማሲያ ባክ የኔ ጌታ አዲስ ነገር ሲያደርጋለሁ። አዲስ ነገር ባያላችሁበት ሲያደርጋለሁ። አሜን ብለሽ ተቀበይ። አዲስ ነገር ሲሆናለሁ። አንዳንዶቻችሁ በኢየሱስ ቤታችሁ፣ ትዳራችሁ፣ ኑሯችሁ ሲስተካከላለሁ። ኑሯችሁ፣ ትዳራችሁ ሲስተካከላለሁ። አዲስ ነገር እግዚአብሔር ሲያደርግ በትዳራችሁ ላይ አዲስ ነገር ሲያደርጋለሁ። በቤታችሁ ላይ አዲስ ነገር ሲሆናለሁ። ይህ 15 ቀን የመልስም ጊዜ ሲሆናለሁ። ወደ መሰዊያ አንተ ይኸውልህ አጭር ጸሎት ከዚህ ቀን ጀምሮ ማለት ነው። ከዚህ ሰዓትና ደቂቃ ጀምሮ ቤታችሁ፣ ትዳራችሁ፣ ህይወታችሁ፣ ኑሯችሁ በኢየሱስም ተቀየረ። በኢየሱስም ተቀየረ። ትላንት እያለቀስክበት ያለው ጉዳይ ከዚህ ቀን ጀምሮ ለሳቅ ይቀየር። ለደስታ ተቀየረ። ለሳቅ ተቀየረ። ምዕራፍ ተቀየረ። ህይወት ተቀየረ። ኑሮ ተቀየረ። መቼ? ዛሬ፣ አሁን። አሁን እስኪ አሁን በሉ። አሁን 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 የሚያምን ሰው ከኔ ጋር የሚስማማ እንዲህ ነው። መጽሐፍ የሚናገረው እንደዚህ ነው። መጽሐፍ ሲናገር ኢሳይያስ እንደዚህ ይላል። በትንቢተ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ እነሆ ሁሉን አዲስ አደርጋለሁ ይላል። በቃ አዲስ ያደርግልሻል። አዲስ ያደርጋል። ታሪክን አዲስ ያደርጋል። ስምህን አዲስ ያደርጋል። መታወቂያን አዲስ ያደርጋል። ኑሮህን አዲስ ያደርጋል። ቤትህን አዲስ ያደርጋል። ትዳርህን አዲስ ያደርጋል። ስራህን አዲስ ያደርጋል። በረከትን አዲስ ያደርጋል። እንደገና 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 አዲስ 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 አሁን 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 እስኪ አሁን የሚያምን ከኔ ጋር አሁን አሁን በሉ። ከአንደበቴ ቃል ጋር አሁን በሉ። አሁን 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 የእግዚአብሔር አሁን የእግዚአብሔር እጅ አሁን ነው። ይኸውላችሁ እግዚአብሔር አምላክ በሁሉ ስፍራ አለ። አንቺ ባለሽበት አለ፣ እኔ ባለሁበት አለ። እግዚአብሔርን ጊዜና ቦታ አይገድበውም አይደለ? እንደማይገድበው ካመንክ አሁን ሆነ በል። አሁን በኢየሱስም ሆነ። በቤት አዲስ ነገር አሁን ሆነ። በኑሮ አዲስ ነገር አሁን ሆነ። በትዳር አዲስ ነገር አሁን ሆነ። በስራ አዲስ ነገር አሁን ሆነ። አሁን በል። አሁን ስትል ነገር አሁን ይቀየራል። እስኪ አሁን በሉ። እግዚአብሔር ጊዜ አይገድበውም። እግዚአብሔር ቦታ አይገድበውም። እግዚአብሔር ሰዓት አይገድበውም። እግዚአብሔር አምላክ የኔና ያንተ እጅ፣ የኔና ያንተ ክንድ፣ የኔና ያንተ ቁመት፣ የኔና ያንተ ቁመና አይገድበውም ብለህ ካመንክ አሁን አዲስ ነገር ይሆናል። ኢየሱስ ጌታ ነው። በመስፍራ ላይ አዲስ ነገር ያደርጋል። በቦታው ላይ
ማታ ካባሽ ካባባባሲያ ሼር አድርጉ፣ ሼር አድርጉ፣ ሼር አድርጉ። ጌታ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አታካቫኒያስ ይውላችሁ ከእግዚአብሔር ቤት ልባችሁ ወጥቶ ያለ በፊት በእግዚአብሔር ቤት የምትተጉ በጸሎት የምትተጉ በእግዚአብሔር ቤት በአገልግሎት የምትተጉ በተለያዩ አገልግሎት በእግዚአብሔር ቤት እያገለገላችሁ የነበራችሁ ግን በሁኔታዎች በነገሮች ደክማችሁ ከእግዚአብሔር ቤት ዞር ያላችሁ ገሸሽ ያላችሁ ሰዎች ዛሬ እግዚአብሔር አምላክ በኢየሱስም ወደ ስፍራው ወደ ቤቱ ይመልስ፣ ወደ ቤቱ ይመልስሻል። መመለስ ይሆናል። ደክመሻል። አዎ ከድካም ግን እግዚአብሔር አምላክ አይስቅም፣ በውድቀት አይስቅም። እግዚአብሔር አምላክ ከዚህ ቀን ጀምሮ እንደገና በደስታ በሳቅ ይቀበልሃል። በእውነት ይህ የፍቅር ጌታ እኔ ኢየሱስ ጌታ ነው። እግዚአብሔር አምላክ ምን አይነት ፍቅር ነው! ስንደክም የማይተወን፣ ሰዎች በሚጠሩን ሰዓት የሚወደን፣ ሰዎች በሚርቁን ሰዓት የሚቀርበን፣ ሁኔታ በሚገፋን ሰዓት፣ ማንም ሊረዳን በማይፈልግ ሰዓት ደርሶ የሚረዳን፣ የሚያግዘን፣ አቅም ጉልበት የሚሆነን ይህ የፍቅር አምላክ ነው። ካንተ ጋር ነው። ይህ የፍቅር አምላክ ነው። ካንቺ ጋር ነው። ይህ ጌታ አይተውህም። ይህ ጌታ አይጥልህም። በስፍራው ሆኖ ይጠብቃል፣ ይጠብቅሻል። ይኸውልህ እግዚአብሔር አምላክ ያ ልጁ ከአባቱ ቤት ድርሻውን ወስዶ ወጣ ይላል፣ ሄደ ይላል። አባቱ ግን ይጠብቀው ነበረ፣ ይጠብቀው ነበረ። በተመለሰ ጊዜ ይላል የሰባውን ወስዶ አረደ። አቻካባስ ዛሬ ብትመለሽ፣ ዛሬ ወደ ሐሳቡ፣ ዛሬ ወደ ፈቃዱ፣ ዛሬ ወደ መንገዱ ብትመለሽ እግዚአብሔር የሰባውን ያርድላል። የሰባውን ወደ ፈቃዱ ስትመለስ በረከት ነው የሚያገኝ። ወደ ፈቃዱ ስትመለስ ክብር ነው የሚያገኝ። ያ ልጅ ወደ ፈቃዱ ሲመለስ፣ ወደ ቤቱ ወደ ቀድሞ ቤቱ ሲመለስ ከመንከራተት ህይወት፣ ግራ ከመጋባት ህይወት፣ ተስፋ ከመቁረጥ ህይወት፣ ከጨለማ ህይወት፣ ከእርያ ጋር ከማደር ወደ ቤቱ ሲመለስ እግዚአብሔር አምላክ ይኸውላችሁ አባትየው የሰባውን አርዶ የሰባውን ከሁሉ የሚበልጠውን ነገር ሰጠው፣ አዘጋጀለት፣ ደገሰለት። ዛሬም ይኸውልህ ወደ እግዚአብሔር ህልውና ስትመለስ፣ ወደ ጽድቁ ስትመለስ፣ ወደ ቅድስናው ስትመለስ የመጀመሪያ የሚጠብቅ ወዴት ሄደ ነበር አይደለም። ልጄ ተመልሷል በሚል ሽልማት ይጠብቃል፣ መልስ ይጠብቃል፣ መልስ ይጠብቅሻል። ያ የተውከው ጸሎት ስፍራ አለ አይደለ? ያቺ መሰዊያሽ የምትንበረከክበት ወደዛ ስመጣ አንደኛ የሚጠብቅ የእግዚአብሔር ህልውና ነው። እዛ ጋር የለውም አይደለም አለው ልጄ ነው የሚል። አዎ መጣ ነው የሚል። የስ ተገናኘ ነው የሚል። ህብረት ማድረግ ጀመርን ነው የሚል። በክብር ይቀበላል፣ በክብር ይቀበልሻል። የጠፋውን ልጅ አባትየው እንደተቀበለ እንደዚያ ነው እግዚአብሔር የሚቀበል። እስኪ በክብር ይቀበለኛል በሉ። በመልስ ይቀበልሻል። እግዚአብሔር ከመልስ ጋር ነው የሚቀበልህ። እያዘንክ አይደለም፣ እየቆዘምክ አይደለም፣ ግራ እየተጋባ አይደለም። ከቤቱ ወጥተሽ ይኸውላችሁ የተለያዩ ሁኔታ ልጸልይላችሁ ፈልጋለሁ። በእውነት ማንንም ምንም አትፍሩ። ከማንም ጋር ምንም ጉዳይ የለን። ዋናው አንተ ከእግዚአብሔር ጋር ያለን ህብረት አጥብቅ። መሰዊያህን የእግዚአብሔርን ህልውና አትካድ። የእግዚአብሔር ህልውና ካንተ ጋር ካለ ናቲንግ ሌላውን ተው። ሰው ይኸውላችሁ ዳዊት እንደዚህ አለ። መዝሙረኛው ዳዊት እንደዚህ አለ፣ በእግዚአብሔር ታምኛለሁና ሰው ምን ያደርግልኛል አለ። ዩሲ በመጀመሪያ ፈርስት ኦፍ ኦል እግዚአብሔር ካንተ ጋር ካለ ያንን ተው፣ ግራ ቀኝን ተው። ፈርስት ኦፍ ኦል ቨርቲካል ወደ ላይ ያለውን ነው። ከዛ በኋላ ነው ወደ ጎን የምታየው። ገባ? ከላይ ያለውን ነገር ካስተካከልክ በኋላ ከላይ ያለው ራሱ የጎኑን ያስተካክልልሃል። ስለዚህ ይሁላችሁ አንድ እውነት ልንገራችሁ። የደከማችሁ ሰዎች በጌታ ቤት ሆናችሁ በኃጢአት የደከማችሁ፣ በጌታ ቤት ሆናችሁ ጸሎት የደከማችሁ፣
አቅም ያጣችሁ፣ ጉልበት ያጣችሁ፣ ኃይል ያጣችሁ፣ በትዳራችሁ ደስተኛ ያልሆናችሁ፣ በልጅ ፍሬ ያጣችሁ፣ በጮኝነት በተለያዩ ሁኔታ ውስጥ በድካም ውስጥ ያላችሁ ምክንያት አድርጎ ጠላት ፈትኗችሁ ምክንያት አድርጎ ከእግዚአብሔር ቤት ከቤቱ ከህልውናው ከጸሎት ስፍራው ያራቃችሁ ያደከማችሁ እጸልይላችኋለሁ። አንድ ቁጥርን ጻፉልኝ። ደክማችሁ ያላችሁ ሰዎች ደክም ያለው የምትሉ መንገዴ ከእግዚአብሔር አሁን ዘወር ብላለች የምትሉ እጸልይላችኋለሁ። አንድ ቁጥርን ጻፉልኝ። አንድ ቁጥርን ኮሜንት ሴክሽን ላይ አንድ ቁጥርን ጻፉልኝ። ማንንም አትፍራ። እግዚአብሔር አምላክ እንጸልያለን፣ ነገርን እንደገና ይሰራዋል፣ እንደገና ያድሳል። ያ አንተን አስጨንቆ ያለውን ጉዳይ እግዚአብሔር እንደገና ይሰራዋል። ዌልካም ኤደን ጣሰው ዌልካም። እግዚአብሔር ካንቺ ጋር ነው። በጌታ በኢየሱስ ስም አዲስ ነገር በዚህ ዓመት እግዚአብሔር ያደርግልሻል። ኮሜንት ሴክሽን ላይ አንድ ቁጥር ጻፉልኝ። እግዚአብሔር አምላክ ድካምን በብርታት ይቀይራል፣ ወደ ስፍራ ይመልሳል፣ ወደ መሰዊያው ይመልሳል። ምንም ይኸውልህ እግዚአብሔር አምላክ ወደ መሰዊያው ስትመለስ፣ ወደ ቤቱ ስትመለስ፣ ወደ ክብሩ ስትመለስ ያከብራል እንጂ አያዋርድም። ሰው ከወደክበት ሰው ከደከምክበት ስትመለስ እንትና እኮ እንዲህ ነበረ ብሎ መጠቋቆሚያ ነው የሚያደርገው። እግዚአብሔር መጠቋቆሚያ የሚያደርገው አክብሮ ነው። አከበርኩት ነው የሚባለው። አየ እግዚአብሔር አከበረው ነው የሚባለው። አየ እግዚአብሔር ሾመው ነው የሚባለው። ይሾምሃል፣ በክብር ይቀበልሃል። እግዚአብሔር ሰው ይጠቀም። ኢየሱስ ጌታ ነው። የደከማችሁ ሰዎች ከእግዚአብሔር ቤት የወጣችሁ ነገሮች ከእግዚአብሔር ቤት ያወጣችሁ ድካም ከእግዚአብሔር ቤት ያወጣችሁ በተለያዩ ሁኔታዎች ተይዛችሁ የወጣችሁ እግዚአብሔር አምላክ የእንደገና አምላክ ነው። ጴጥሮስ በገረድ ፊት የካደውን እንደገና ተቀብሎታል። በቤቱ አገልጋይ እንዲሆን በቤቱ ካህን እንዲሆን እንደገና ሾሞ። እግዚአብሔር የእንደገና አምላክ ነው። በድካም አይስቅብህም፣ በድካም አይሳለቅብህም። ያበረታል፣ ያበረታሻል። ዛላ በሃዲያስ እግዚአብሔር አምላክ ከእናንተ ጋር ነው። በቃ ዛሬ ለራስ ኪዳን ግባ፣ ለራስሽ ቃል ግቢ። መሰዊያህን ህልውናው ወደ መገኘቱ ወደ ቤቱ መመለስ ይሁን። ወደ እግዚአብሔር ሐሳብ ወደ እግዚአብሔር ፈቃድ መመለስ ይሁን። ስፍራህን አድሰው፣ መሰዊያን አድሰው። እግዚአብሔር ባስቀመጠ ስፍራ ተቀመጥ። በዚያ ስፍራ ትከብራለህ፣ ፍሬያማ ትሆናለህ። እግዚአብሔር ተቀመጥ ባለበት ስፍራ ነው የተቀመጠው ይስሐቅ። በዚያ ስፍራ ድርቅ ባለበት ረሃብ ባለበት ነው። ግን ምን አለው? ተቀመጥ አለው። እግዚአብሔር በዚያው ቁጭ በል። ድርቅ ባለበት ረሃብ፣ ያውም እንደውም በአብርሃም ዘመን ከነበረው ይልቅ ይላል እጅግ ከባድ ድርቅ ሆነ ነው የሚለው። እጅግ ከባድ ድርቅ፣ ከባድ ረሃብ ሆነ ነው የሚለው። በዚያ ስፍራ ግን እግዚአብሔር ምን በል? ቁጭ በል አለው። ድርቅ ባለበት ስፍራ ቁጭ በል። ኪዳን አለ። እግዚአብሔር ስፍራን ሲሰጥ ቦታን ሲሰጥ ራሱን ተማምኖ እንጂ የኛን አቅም የኛን ጉልበት አምናል። ስለዚህ ይስሐቅን በዚያ በድርቅ በረሃብ ባለበት ስፍራ ቁጭ በል ሲለው በዚያም ስፍራ ቁጭ አለ ይላል። ከዚያም ቁጭ ብሎ ዘርን ዘራ ነው የሚለው። ዘርን ዘራ፣ ከዛስ 100 እጥፍ አጨደ ይላል። አየህ፣ እግዚአብሔር ባስቀመጠበት ስፍራ ኪሳራ የለም። ትዘራለህ፣ ታጭዳለህ። 100 እጥፍ በረከት፣ ስኬት፣ ደስታ፣ ሰላም። የት? እግዚአብሔር ባስቀመጠበት ስፍራ፣ እግዚአብሔር ባስቀመጠበት ስፍራ፣ እግዚአብሔር ባለበት ቦታ ጠብቀው፣ ታገስ። እግዚአብሔርን አምላክ ጠብቂ። ትዕግስት ፍሬ አለው። የትዕግስትን ፍሬ ትበላለህ። ሐና
ጠብቃለች። እንደው ማና እያለቀሰች ነው የጠበቀችው፣ እያዘነች፣ እየቆዘመች፣ እየተጠዋቀመባት። ኤሊ እንኳን አልገባውም። ካህኑ ኤሊ ሊገባው አልቻለም። የሷ ለቅሶ ምክንያት ያንተ ሐዘን፣ ያንቺ ሐዘን ማንም ላይገባው ይችላል። ማንም ላይረዳ ይችላል። ለሰዎች ግራ ሊገባ ይችላል። ግን አንድ ነገር እግዚአብሔር አምላክ ከዚህ ቀን ጀምሮ ይመልሳል። በኢየሱስ ስም አባቶ ከዚህ ሰዓት ጀምሮ ጸልያለሁ። ስፍራ ሊያስለቅቅ የመጣ የትኛውም የጠላት እጅ፣ የትኛውም የጠላት ሐሳብ በነገሮቻችሁ ላይ በእንግሮቻችሁ ላይ ይወጣ። አዋጅ ሁሉ በኢየሱስ ስም የተገለበጠው፣ አዋጅ ሁሉ የተገለበጠው። እግዚአብሔር ኃይልሽን፣ እግዚአብሔር ኃይልን ያድስ። የእግዚአብሔር እጅ፣ የእግዚአብሔር ክንድ ካንተ ጋር። ጠብቀው፣ አታፍር። ጠብቂው፣ አታፍር። ድካምሽ በብርታት ይቀየራል። እግዚአብሔር ካንተ ጋር ነው። በእውነት አትጠራጠር፣ አትፍራ። የእግዚአብሔር አብሮነት ካንተ ጋር አለ። የእግዚአብሔር አብሮነት ካንቺ ጋር አለ። ደካማ ብትመስይም፣ ደካማ ብትመስልም ኃያሉ ጌታ አለ። አታፍርምና አትፍራ፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ። ኢየሱስ ክርስቶስ ጌታ ነው። አጭር ጸሎት ጸልያለሁ። የመዝጊያ ጸሎት ጸልያለሁ። ትንቢታዊ ጸሎት በጌታ በኢየሱስ ስም እግዚአብሔር አባት ሆይ ከዚህ ሰዓትና ደቂቃ ጀምሮ በኢየሱስ ስም ከህልውና ሊለኝ፣ ከህልውና ከመገኘት ከፈቃድ ሊያወጣ የሚፈልግ የትኛውም የጠላት ሐሳብ፣ የትኛውም ጭንቀት፣ የትኛውም ግራ መጋባት፣ የትኛውም ተስፋ መቁረጥ በትዳራቸው፣ በኑሯቸው፣ በቤታቸው፣ በስራቸው፣ በማንኛውም አቅጣጫ በጤና ቢሆን በኢየሱስ ስም ተግዳሮት የሆነ ነገር ሁሉ የተከለከለ በኢየሱስ ስም አዲስ ምዕራፍ ይከፈት። በጌታ በኢየሱስ ስም ታሪክን የሚያድስ ነገርን የሚያድስ የእግዚአብሔር እጅ በኢየሱስ ስም የእግዚአብሔር ክንድ የተገለጠ ይሁን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በተጨነቀበት ጉዳይ ሁሉ ተጨንቃ ለነበረች ነፍስ ጨለማ አይሆንም እንደሚል ቃል በኢየሱስ ስም ከዚህ ሰዓት ጀምሮ ድቅድቅ ጨለማ የሆነው ነገር በብርሃን ይቀየር። በጨለማው ላይ ብርሃን ይሁን ያለ እግዚአብሔር የታመነ ነው እንደሚል ታማኙ ጌታ ከዚህ ቀንና ደቂቃ ከዚህ ሰዓትና ደቂቃ ጀምሮ በኢየሱስ ስም በጨለመ ጉዳይ ላይ፣ በጨለመ ህይወት ላይ፣ በጨለመ ኢኮኖሚ ላይ፣ በጨለመ ስራ፣ በጨለመ ትዳር ላይ፣ በጨለመ ጩኝነት ላይ በጌታ በኢየሱስ ብርሃን ይሁን ብያለሁ። ብርሃን ይብራ። የእግዚአብሔር ብርሃን፣ የእግዚአብሔር ሰላም፣ የእግዚአብሔር ደስታ፣ የእግዚአብሔር እረፍት በኢየሱስ ስም የተገለጠ ይሁን። እግዚአብሔር አዲስ ነገርን ያድርግ። ተአምራት ይሁን በጌታ በኢየሱስ ስም።